ብቻዬን ነገሮችን መቋቋም አቃተኝ ከምላችሁ በላይ በጣም እየከበደኝ ነው። ለዛ ነው የመጣሁት እንደናንተም ይሄን ነገር ልነግራችሁ ማለት ነው። ውድ ቤተሰቦች ያው አብርሽ ይሄን ነገር ታይዋለህ። በጣም ናፍቀኸኛል። በጣም ከምልህ በላይ ናዚ ያለው ነገር በጣም ካቀሜ በላይ ነው። የፍቅሬ ደሴት ነህ በልቤ ዋሻ የከተም አልጣ እኔ አልችልም ስስቴን አንተም ታውቃለህ። ሊለያይ የማልችል ገጻችን ሆኖ አንድ ላይ ግርማ ሞገሴን አልደምቅም ያለ አንተ ስታይ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ውድ ቤተሰቦቼ ዛሬ ወደ እናንተ መጥቻለሁ። ማለት ያው ይሄንን ቪዲዮ ወደ እናንተ ለማድረስ እየቀረጽኩላችሁ ነው ማለት ነው። ይሄንን ቪዲዮ በአብርሽ በኩል ታገኙታላችሁ። ያው ለሱ ልክለትና ማለት ነው አያውቅም ግን እሱ ይሄንን ቪዲዮ እንደሚቀርጽ። ይሄንን ቪዲዮ እንግዲህ ለሱ ልክለት በሱ በኩል ያው ይደርሳችኋል ማለት ነው። ውድ ቤተሰቦች በጣም ናፍቃችሁኛል። አብርሽን በጣም ናፍቆኛል ከመናችሁ በላይ። ያለኝ ቆይታ ምንም አይልም ነው። ምክንያቱም ያው ነገሮች እንዳሰብኩት እየሆኑልኝ አይደለም። ትንሽ